ይሄ ከላይ የምታዩት መኪና ማለት ነው የሆነ ከባድ የመንግስት ባለስልጣን በሆነ ቅያስ በኩል ያለፈ እንዳይመስላችሁ እዚሁ እኛ ሀገር ሽምግልና ብለው ያመጡት ፈሊጥ ነው። ትላልቅ ሜይንስትሪም ሚዲያ ላይ የምትሰሩ ሰዎች ትላልቅ ሚዲያ ፖድካስቶች ምናምን ይሄንን ነገር አውግዛችሁ አስቁሙ ባካችሁ። ወጣቶች ልጆች ይሄንን ነገር ፍራቻ ወንዶች ትዳርን በሩቁ እየሸሹ ነው። ይሄን አበባ ተመልከቱ። በግምት ይሄ አበባ አይ ዶንት ኖ እኔ ፕራይሱን መገመት ራሱ አልችልም፣ ግን ማለት ነው አም ጀስት ኪዩሪየስ። እስቲ ምን እንደምታረጉት አበባውን ከዛ በኋላ ኦፍ ኮርስ በርሜሉን ውሃ ለመቅዳት ልትጠቀሙ ትችላላችሁ። በበርሜል ነው አበባው የሚሰራው። ምንድነው አበባው የምታረጉት? የተፈጥሮ አበባ ነው አይደለ? ይጠወልጋል፣ ድጋሚ አይሸጥም፣ ትጥሉታላችሁ። አይ ቲንክ what's the point? ድግሱ ሰርግ ነው የሚያስንቀው። የሆነ ቦታ ላይ አይ የሰርግ ወጪ ለመቀነስ ነው። ሪሊ ሰርግ ለምን ያርል እንደ ድግሱ? ኖ ዌይ። ይሄ ነገር መቆም አለበት። ነገሩ ሽምግልና ቅርጹን ያጣው ያኔ ንብረት ገላው 40 ሽማግሌ ሲልክ ቲክቶከሮቹ ባቢና ግሬስ እናቶችን ሽምግልና ሲልኩ፣ ሶስተኛ ምንወደው ሙሴ ሰለሞን ወጣቶችን ጨምሮ ሽምግልና ሲልክ ያኔ ነው ሽምግልና ፎርሙን የቀየረው። የእምነት አባቶች ቤተክርስቲያን እዚህ ነገር ላይ በደንብ ሰርታችሁ አስቁሙ። ይሄን ነገር ሜን ሚዲያ ላይ የምትሰሩ ሰዎች አስቁሙ። ያ